ሴክስ እንድናደርግ እኔ እያሳመምከኝ ነው። አትያዘኝ እጄን እያሳመምከኝ ነው። አንተ አባህል እንዴ? እሺ ልቀቀኝ። ሰላም የዩቲዩብ ፋሚሊዎቻችን፣ ዛሬ ባበደ ፍራንክ ነው ይዤላችሁ የመጣሁት። እኔ ብቻ አይደለም ካሜራማኑም አለ እና ምንድነው ፕራንኩ አትሉኝ? ኪዲን ለምን ሴክስ አናደርግም ብለን ጠይቃታል። እሺ ብትልስ እሱን አብረን ምንም መለከት ይሆናል። እሺ ብትል ምን እንደማደርግ አይ ብትል ፕራንክ ነው። ብቻ ታውትና ሰብስክራይብ ያደርጋችሁ ጀምሩ። ይሄን ቪዲዮ እስከ መጨረሻው ተመልከቱት። የሚፈጠረው ነገር አብረን እንመለከታለን። ይመቻችሁ። እንግዲህ ጋይሶች ደውለንላት ነበረ፣ አታነሳም። እኔ እንጃ እንግዲህ ይሄ ቪዲዮ የሚለቀቅ እየመሰለኝ አይደለም። ለማንኛውም እስቲ መልሳ ከደወለች አይኖ እንጠብቃለን፣ ግን ስልክ ልታነሳልን አልቻለችም። ደወለች። ይሄ ቪዲዮ ይቀጥላል። ሄሎ ቅዲ ሄሎ አለው ስሚ፣ ሄሎ አይሰማም? የት ሆነሽ ነው? አይ ፈልጌሽ ነበር እቤት እንድትመጪ። አይ ዝም ብዬ የሆነ አይዲያ እንድናወራ ብዬ። አሁን መምጣት አትችይም? አሁን በቃ ነይሽ። በቃ ጋይሶች አሁን ትመጣለች። ቀጥታ ጉዳያችን ምንድነው? እናርግ፣ ግግም ብዬ እናርግ። እኔና እሷ ከእህትና ከወንድም የዘለለ ጉዳይ የለንም፣ ምንም የለንም። ገግሜ እናርግላለሁ ማለት ነው። በቃ በዚህ ያቆያዩሽ ነበር። እንግዲህ እንዴት ነሽ? አለሁልሽ። አምሮብሻል ደግሞ በላይ ማለት ነው። ኬዛን ወይ አልወጣም ከቤት ዛሬ አልወጣም። እኔ እኮ እንደዚህ ሲያምርብሽ አይገርምም። ቀን በቀን ነው እንዴ ነው ጅንጀራውን ነው አትይ? ምን ነው የሚያመ ጠፋሽ ግን አንቺ ምንድን ነው ቪዲዮ ካልሆነ አትደውይም? ተጠፋፋናል። ተጠፋፋ ምን ሲል ደግሞ ስልክ ቀየርሽ ነው ወይስ አይፎን ነው? ሌላ ነው ሻትሽ ነው እንዴ? ዝም ብለሽ ያይሻት እንደንዴ ነው እና ተናነክ አሉልሽ። ለምን ነበር ተልክ? እንዲሁ ብቻችንን ሆነን ስንኖር አንድ ሳይል የምሬ እኮ ነው። ኧረ እባክህ የምሬ እና ወዳት ያዝ። ኧረ የምሬ ነው። ቤት ማንም የለም በዚህ እና እንደዚህ ብቻችንን ሆነን አንዳንዴ ማውራቱ ምናምን ነገር ጥሩ ነው። የምሬ ነው። እኔ እኮ ቪዲዮ እንሰራ መጥተው ቪዲዮ በዚህ ቀጥታ ሰዓት ነው እንደምንሰራው እንዴ? እዚህ መስራት አንችልም? ቤት ውስጥ እኮ ቪዲዮ ባሻገር አንዳንዴ የሚሆነው ነገር መስራት አለብኝ። ወባሽ ወይኔ እናቴ ምንድን ነው ኦፍ ይገርማል። አምሮብሻል ደግሞ አሁን የምርህ ነው እንዴ? ማለት የምርህ ነው እንዴ? ምን እንደዚህ እኔና አንቺ እንደዚህ ታይዘን አናውቅም? ናይ እሱ ኖርማል ነው። እኔ እያወራኸኝ ያለው ነገር አለ። አይ ያው አንዳንዴ እኮ ከጓደኝነት የበለጠ እኮ ያስፈልጋል። ገብቻ ማለት አብይሽ ደግሞ ነው እንዴ? አይስ ሳምሽ እኔ እያስፈራራኝ ነው። የምሬን እኮ ነው። እስቲ ምን ችግር አለ? አማን እሺ በቃ ግልጹልኝ ነው። እሺ ለምን እንደፈለግሽ ያ ሲጀመር የሆነ ያላቅም ብቻ አንቺም ሲጀመር የሆነ የሴት ልጅ ስሜቷ ከዓይኗ ይነበባል ይባላል እና በቃ እኔና አንቺ ሲጀመር የሆነ የመሰለኝ እኔና አንቺ ማለት አንቺ እኔ ፍቅረኛ መሆን የምፈልግ ይመስለኛል።
አትፈልጊም? የምር ነው እንዴ? አይ የምር እየደበረኝ ነው አሁን ያለውና ፍቅረኛ እንድትሆኝ እፈልጋለሁ። በዛ ላይ ደግሞ ከልብ ነው ሙድ እያስገብኝ ነው። ምንድን ነው ሙድ የሚይዘው? በእንደዚህ አይነት ነገር ሙድ እያለ ልቀቀኝ እባክህ። እንዴ ቆይ እለቅሻለሁ እኮ እያወራን ነው። ልቀቀኝና እናውራ። እሺ ስሜትሽን ለመጠበቅ ስል ነው። ገብቶሻል? እኔና አንቺ ማለት ብቻ አፍቅሬሻለሁ እንድናደርግ እፈልጋለሁ። ከልብህ ነው? አዎ። እና ደግሞ አንቺም እንደምትፈልጊ አውቃለሁ እኮ እንደምትፈልጊ አውቃለሁ። አይደለም ማማ፣ ቆይ ሳትይዘኝ እናውራ በስነ ስርዓት። ሲጀመር ሙድ እያያዝክ ነው። ምንም ሙድ እያያዝኩ ማለት ፊቴ ምናምን ፈገግታ ስላለው ነው። አዎ ፈገግታ ስለ እሺ እኮ በሲሪየስ እናውራ። በሲሪየስ እኮ እናውራ። ሳትይዘኝ ማውራት አንችልም እንዴ? እሺ እና ለዚህ ነው የጠራኸኝ? እንድናደርግ እንዴ? ምን ችግር አለው? እንዴ እስከ ዛሬ ሳቀ እንደዚህ አይነት ሰው አልነበርክም። ምን ሆነህ ነው? የሰው ልጅ እኮ ስሜቱ እኮ አንድ አይነት ነው የሚቀያየር። ስለዚህ የኔና አንቺ ደግሞ ማድረግ ይኖርብን ነው ማለት ነው። ጀመር ምንም ሳናደርግ አትይዝም። ከዚህ ፍጹም እውነቱን ተናግረሽ ነው እንጂ በግድም ቢሆን አያረጋለሁ እንጂ የምፈልገው ነው። በግድም ቢሆን እኮ እያሳመንከኝ ነው እኮ። እሺ አሁን አያሳምንም አይደለም ያዝኩሽ። በቃ እንደዚህ አይነት ሀሳብህ እንደዚህ ከሆነ ድጋሚ ላገኘህ አልፈልግም። እኔ ደግሞ አልፈልግም። እንዴ አንተ ስለፈለክ የሚሆን ነገር አለ እንዴ? አዎ ቤትም ቢሆን ለቤተሰቦች ሽማግሌ መላክ አለብኝ። እየቀለድኩ አይደለም። ለምንድን ነው እንደቀለደ የምታስብ? ወይኔ እናቴ ድረሽ። ውይ ለምን ጠልፋ አታስቀምጠኝም? አይሻልም? እሱማ ስራ ቀለብኝ እኮ። እሺ አረልኝ መናገር አንተ ትልቅ ሰው አይደለ እንዴ? ማለት ምን ማለት ነው? ከልብሽ ነው እንደዚህ? አዎ ከልቤ ነው። ከመጋንዲ መሆን አትፈልጊም? ነገር ግን አልፈልግም። አስቤውም አላውቅም። ጀመሩ ነው አንተ እንደ ወንድሜ ነው ማይክ እና እንደዚህ ነው የምታስበኝ ነው? አትያዘኝ፣ እጄን እያሳመምከኝ ነው። አትያዘኝ እጄን እያሳመምከኝ ነው። አንተ ያለህ እንዴ? እሺ ልቀቀኝ። እሺ ልቀቀኝ። ምን ልትሆን ነው?